New updates to the YouTube Partner Program. YouTube ሁሌም አዲስ ህጎችን ያመጣል። አሁን 2027 በፈረንጆች ማለት ነው በአዲስ አመት አዲስ ህግ ይዞ መጥቷል። ለነባሮችና ለአዲሶች ምንድነው የሚለው እያንዳንዱ ለማብራራት ሞክራለሁ። አጭር ቪዲዮ ነሽ ተከታተሉን። February 1st, 2027, entry thresholds for new creators are ምንድነው ያመጣው 1000 ሰብስክራይብ እንዳለው ሆኖ ድሮ ምናቀው 4000 ሰዓት ወደ 8000 ሰዓት ቀይሮታል ማለት ነው። በአመት ትንሽ ከበድ ይላል። በሁለተኛም 10 ሚሊዮን ሾርት ቪው በ90 ቀን የነበረ ወደ 20 ሚሊዮን የእይታ አድርጎታል ማለት ነው። ትንሽ በጣም ከበድ ይላል። 8000 በአንድ አመት ትንሽ ከበድ ይላል። ሰብስክራይብ ችግር የለውም። ሾርት ቪዲዮ ደግሞ 20 ሚሊዮን አድርጎታል ከ10 ሚሊዮን። ይህ በጣም የሚከብደው ለማን ነው? እርግጠኛ ሆኜ ልነግራችሁ እንፈልገው ሪዩዝ ስንባል ችግራችን ቀርፈን እንደ አዲስ ሰዓት ሞልተን ነው ምንመጣውና ተጠንቀቁ። የራሳችሁን ቪዲዮ ስሩ ነው የምለው። ጀማሪዎች ደግሞ ገና ያያላችሁ ሰዓት መሙላት ትችላላችሁና ጠንቀቅ በሉ። በተለይ የሰው ቪዲዮ ምጭኑ ሪዩዝ ከተባላችሁ ወደ 8000 ሰዓት ነው የምትገቡት ማለት ነው። እና ከሪዩዝ ይሰውረን ነው የምለው። እኔ ሌላ ምንም አይደለም። እንደ አዲስ ነው ሰዓት የምትሞሉትና በተለይ ሞኔታይዝ የሆናችሁ ሁሌ ሞኔታይዝ አይደለም ጥንቃቄ ያስፈልገዋል ለቻናላችሁ። ለነባሮች ደግሞ If you're a creator who's currently in the program, you'll need to review and accept new terms by January 31st, 2027 to keep earning. ለነባሮች ሞኔታይዝ ለነበርን ደግሞ መዘንጋት የሌለብን ነገር ኖቲፊኬሽን ዩቲዩብ ይልክልናል። ከጃንዋሪ 31 2027 ጀምሮ ነው እዚህ ምልክት ያደረኩበት ኖቲፊኬሽን ዩቲዩብ ስቱዲዮ ወይም ዳሽቦርዳችን ይመጣል። ከጃንዋሪ 31 ማለት ነው። አክሰፕት እንለዋለን። ክሊክ አድርገን ያ ኖቲፊኬሽን አክሰፕት እናደርጋለን ማለት ነው። ለኛ ምንም ይጎዳ ነገር የለም ማለት ነው። ባጭሩ ይህ ይመስላል የዩቲዩብ አዲስ ህግ ይዞት የመጣ የ2027። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባይ ባይ።